እየተጫወተብሽ ነው። ያስታውቅበታል፣ ፊቱ ያስታውቅበታል። ሩታ ጋ ነው ልቦ ያለው። የምሬን ነው ምልሽ። እቃ ነው እየተጫወተብሽ ያለው። ወዶኛል ብለሽ ይሆናል አይደለም። በቃ ሌላ ሙድ ውስጥ ነው ያለው። ሌላ ሙድ ውስጥ ነው። ንቂ ከእንቅልፍሽ። ቅዠታ ልጅ ሊጫወታ የነበረውን አሁን ወደ ትክክለኛ አካሄድ እየወሰድነው ነው። ቤተሰብ ብያችኋለሁ። አሁን ሰላም የኛ ውድና የተከበራችሁ ምርጥ ቤተሰቦች እንዴት ናችሁ? ዛሬም በድጋሚ መጥቻለሁ። እኔ በጣም ደህና ነኝ። እስካሁን ስለጠፋው በጣም ይቅርታ። እየጠፋው ብቅ እያልኩ ነው። ያው ሁኔታዎች በውስጣዊ መስራት ስላለብኝ ነው እስካሁን የጠፋሁት። ቤተሰብ አንድ ነገር ማለት የምፈልገው ነገር አለ። የኛ ምርጥና ተወዳጅ ቤተሰብ ሙስሊም እህት ወንድሞቻችን ቤተሰብ እንኳን ለአረፋ በዓል አደረሳችሁ አደረሰን። ኢድ ሙባረክ ብያለሁ እና ፈጣሪ የተመሰገነ ይሁን። ተመልሼ በድጋሚ መጥቻለሁ። የጠፋሁበት ምክንያት ብዙ ቤተሰቦች በውስጥ መስመርም እየደወላችሁ ምሰሪውን ነገር በውስጣዊ ስሪ እፋት አውጪው እያላችሁ ስለነበረ ነው። ቤተሰብ ቃላችሁን እየተገበርኩኝ ነው። ነገሮች ቦታ እያሳዝን ነው አሁንም። ምክንያቱም በጉልበት ምናምን ስላልተሳካልን እልህ ውስጥ እየከተትን ስለሆነ ነገሮች ወደ እልህ እየሄዱ ስለሆነ ቤተሰብ በሌላ ጨዋታ ነገሩን ቀጥለነዋል። እንግዲህ ሩታ ከአብርሽ ጋር ሰላም ወርዷል። ከቡዜም ጋር እንደዛው ይቀጥላል። ሰላሙ ይቀጥላል። ምንፈልገው እኛ ሁሌም ኢትዮጵያውያኖች ምናውቀው ምንድን ነው? ሰላምን ነው አይደለ? ምንፈልገውም ሰላምን ነው እና ማንኛውም ትዳር በሰላም እንዲቀጥል ነው ምንፈልገው። የማንም ትዳር እንዲበተን ፍላጎት ፍቃድም የለንም፣ አይደረግምም ደግሞ ቤተሰብና ላመሰግነው የምፈልገው ሰው አለ። ኤፍሬምን በጣም ቴንኪው። የተነጋገርነውን ነገር በተግባር እያሳየህን ስለሆነ ነገሮችን የልጅ ጨዋታ የነበረውን አሁን ወደ ትክክለኛ አካሄድ እየወሰድነው ነው። ቤተሰብ ብያችኋለሁ። አሁንም ነገም ከነገ ወዲያ ምላችሁ የሄርሜላ እርግዝና እኔ አላመንኩም ብያችኋለሁ። አላምንም አሁንም። ምክንያቱም እኔን ተስፋ የማስቆረጥ ስራ ነው እየተሰራ ያለው ብዬ ነው እኔ እንደኔ ያመንኩት። እርግዝናውን በትክክል ልጅ ወልዳ እንኳን እንዲህ እስክታሳየኝ ድረስ በትክክለኛ እኔ በምፈልገው ካልሆነ አላምንም። አሁን ይኸው ልጄ ነው ብላ ዛለኝ ብትመጣ ዲኤንኤ ካላሰራሁኝ የእሷ ልጅ መሆኑ ነው ብዬ አላምንም። ምክንያቱም ውስጤ ያላመነበትም አያምንበትም እስከ ወዳኛው ቤተሰብና ዛሬ እኔንም ሌላውንም ቤተሰብ የመፎገር ስራ እየሰራሽ ነው። ቤት ተከራየው ምናምን ብለሽ እያሽቃበጥሽ ነው። ገዝተሽ መግባት ትችያለሽ፣ ግን ቅዠት እንደሚሆንብሽ ነው የምነግርሽ። ሙድሽ እህቴ ነሽ አይደለ? አይሁንም፣ አይሳካም። የሰው ህይወት ውስጥ ነው ያለሽው። ውጪ። የምትወጪበትን መንገድ ደግሞ እያመቻቸው ነው። የጠፋሁትም ለዛ ነው እንድታቂው የምፈልገው። ቤት በኩል እንደመጣ አታቂም ብዬሽ ነበር። ያንን ደግሞ እያሳየውሽ ነው እና አንድ ደግሞ አክስት ተብዬ መሀል ጠቅ ብላ ገብታብናለች። ቤተሰብ ማን ጀንጅኖ እንዳመጣት አላቅም። አብርሃም ይክፈላት፣ ሰንበዲ ሌላም ሰው ይክፈላት። አክስቴ መሆኗን እስክጠራጠር ድረስ አደርሳኛለች። ድንገት መታ ፈቅደናል ቤተሰብ ብላ ለሳሚ እንግዲህ ሳሚም የደነገጠው ድንጋጤ አይታችኋል። እኔ ሁላ ይህንን ነገር ለምን ወደ ሚዲያ ለቀቀው ብዬው ከሱ ጋር ሁላ ተጨቃጭቅ ያለው። ምክንያቱም አይሆን ነገር ነው የተናገረችው። እሱም አላመነበትም። ግን እሺ ፍላጎታ ከሆነ ብሎ ነው አዳምጧት። እንደማይሆንም ደግሞ አስጠንቅቆ ነግሯት ነው ሄደው ብያችኋለሁ። እኔ ከቤተሰብ በላይ ከአክስት ከእህት በላይ ሳሚ አምነዋለሁ። ግን አንዳንዴ ነገር እንደዚህ የራስ ቤተሰብ ደግሞ ድንገት ሲከዳችሁ ሰውን ትጠራጠራላችሁ አይደለ? ቤተሰብ ያ ነገር ነበር ውስጥ ላይ እየተፈጠረብኝ የነበረውና በጣም ኃይለኛ ጸብ ውስጥ ነን ያለነው ከአክስቴ ጋር አሁንም ቤተሰብና ሳሚንም አሁን
አውርቼው ነበር እንዴት አደርጋለሁ ብዬ። እሱም ፈልጎትም አቅዶትም አይደለም ደንግጧል። ከኔ በላይ ደንግጧል እሱ እንዲሆን ስለማይፈልግ እኔ ብያቸዋለሁ ሄርሜላ እኔ ከመረጥኩት ሰው ይመጥናታል ብለን ሳንወስንላት እሷ አግብታ ወልዳ የምሬን ነው የምላችሁ እህታችን ቤተሰባችን እንዳልሆነች ፈርመን ነው ከቤተሰባችን የምናስወግዳት እንጂ አይሆንም። ይሄ ነገር ቅዠት እንደሆነ ነው እየነገርኳችሁ ያለሁት እንድታውቁት። ለምን ጠፋች ደብዟን አጠፋች ወይ ደግሞ ተስፋ አስቆረጧት ብላችሁ እንዳትሉ ነው። ቤተሰብ ተስፋ አልቆርጥም። እኔ ስራዬን እቀጥላለሁ እየቀጠልኩኝ ነው እና ምንም ነገር ቢፈጠር እኔ ተስፋ አልቆርጥም። ሳሚም ከጎኔ ነው እየረዳኝ ነው ይረዳኛል። እስከ ወዳኛው ቃል ገብቶልኛል። ከአክስቴ ጋር ደግሞ ከባድ ጦርነት ውስጥ ነን። ይቀጥላል ጦርነቱ። እሷ ደግሞ እኔ ከመች ጨረስኩኝ ቦታ ነገሮች አሳስኩ ብዬ ስል ድንገት መታ ጥልቅ ብላ ፈቅደናል አርግዛለች። እኔ ማርገዟን ሁላ እሷና ሁለቱ የጠነሰሱ ነው የሚመስለኝ። እርግዝናዋን ሁላ አክስቴና እሷ የጠነሰሱት ነው የሚመስለኝ። አላመንኳቸውም፣ አላምናቸውም። እኔን ተስፋ የማስቆረጥ ስራ ነው እየሰሩ የነበረው። አሁንም አላምናቸውም ቤተሰብና አይሆንም፣ በፍጹም አይሆን ነገር አርግዛ ብትመጣ እንኳን እኛ ካልፈለግነው ቤተሰብ ከሆነ አንፈቅደውም። አይሆንም፣ መቅረት ይኖርበታል። አለቀ። መወገድ ካለበት ይወገዳል። ህይወት ነው። ግን ተወልዶም ሊያድግ ይችላል። ከሱ ጋር ግን አትቀጥልም። የሩታ ደስታ ደስታዬ ነው። መወለድ ቋንቋ ነው ብያችኋለሁ። እዚህ ጋር እሷ ኃጢአት ማይሆን ስራ እየሰራች ደግፊያት እኔ ሩታን አልወቅስ ብያለሁ። ጊዜ እንደጋግሜ ብዙ ጊዜ ተናግሬያታለሁ። ዛሬ መናገራታለሁ። ሌላ ሰው መጥቶ እንዲህ ናት ሩታ እንዲህ ናት ስትባይ አትቀየሪ። በዚሁ ቀጥይ፣ ሰላምሽን ቀጥይበት። ምክንያቱም የልዑል አክስት ነሽ አንቺ። ልዑልን የመሰለ ምርጥ የወንድም ልጅ ገባሽ? የወንድም ልጅ ማለት እኮ ከራሳችን ልጅ በላይ አብልጠን ነው የምናየው አይደል እንዴ? ነገ ልዑል ሲያድግ አንቺ ላይ መጥፎ ነገር ዞብሽ እንዲያድግ አትፈልጊም። በእርግጠኝነት ብዬሻለሁ። እኔ ሄርሜላስ ዛሬ ያረገዘችውን ልጅ ነገ እንደማትክጂው በምን አውቃለሁ ብዬሻለሁ። ዛሬ እሺ ይምጣብኝ ብለሽ ተቀበለሻት ሊሆን ይችላል። ነገ ግን ልክ እንደ ሩታ ልክ እንደ ልዑል እንጦሮጦስ ግቡ ብለሽ እንደማታያቸው ባታያቸው እንኳን እንዲህ አሽኮለል ያረክሽ ብታቆያቸው እንኳን እኛ ፈቃደኛ አይደለም። በእኛ እህት ምክንያት የሰው ህይወት ተበትኖ የእህታችን ህይወት ለእኛ ደግሞ ቅዠት ነው የሚሆንብን። ቅዠት። እሷ ደስታ ላይ እንደዚህ አበባ ላይ ብትኖር ማለት ወርቅ ላይ ብትኖር ለእኛ አያስደስተንም። ለምን? የአንድ ሰው ህይወት ተበትኗል። እዛ ጋር የአንድ ሰው እንባ አለ፣ የልዑል እንባ አለ። ገባሽ? የሩታ እንባ አለ። ዛሬ በእርግጠኝነት ነው የምነግራችሁ። ሩታ ልትቀየምኝ ትችያለሽ። እያስመሰልሽም ሊሆን ይችላል ደስታሽ ማለት ነው። ግን ደስተኛ አይደለሽ። የልጅሽን አባት አተሽ ከማንም ጋር ልትደሰች ያቺ በግልጽ የምነግርሽ ነገር ከደስታም ሆነ ከዳኒም ጋር ሆነ ውጭ ልንሄድ ነው ምናምን ብለሽ ስትይ ሰማሁኝና የምር እርግጠኛ ነኝ ወይ አስቀንተሽ አብርሽን ወደ አንቺ ልትመልሽው ነው። ይሳካልሽ እህቴ፣ እጸልይልሻለሁ እንዲሳካልሽ። እና በእርግጠኝነት ደስተኛ አይደለሽ። ማሽላ ውስጡ እያረረ ላዩ ይስቃል ይባላል እና ውስጥሽ እያዘነ ነው ደስተኛ እንደሆንሽ የምታስመስይው አይደለም። አንድ የወለድንበት የምንወደው የልጅነት ባላችን አይደለም 10 የተወለደበት አባወራ ወደ ሌላ ሴት ሲሄድ አይደለም እንዲህ ብሎ ሲያይ እናደዳለን። የምንኖረው ህይወት ነው ይሄ አይደል እንዴ? የምንኖረው ህይወት ነው ይሄ። ሌላ ሴት እንኳን እንዲህ ብሎ ካየ ምን ነው አነስኩብህ እንዴ ብለን በቅናት ሴት ነና የምናደርገው ነገር እና ምን ልልሽ ፈልጌ ነው እህቴ፣ ደስታሽን ይመልስልሽ። የኔ ደግሞ ትንሽዬ ምርጥ ሞድሽ እህቴ፣ ከቅዠትሽ ንቂ። ከቅዠትሽ ላይ እንድትነቂ ነው ምማጸንሽ። ይሄ የዛሬ ደስታ ይሄ እሽኮለሌ ምናምን የምሬን ነው የምልሽ፣ አይቀጥልልሽ አሉ ታውቂያለሽ። አንቺም ጋር እየደወሉ እኔም ጋር እየደወሉ ሄርሜላን እንወዳታለን እኮ ሀዊ እያወቅሽ እንዴት ብለው የሚሉ አንቺም ጋር እንደዛው እየደወሉ ስልኩን ለማታነሽላቸው ብዙ የሚወዱሽ እግርሽን እያጠብን እናኖርሽ የሚሉሽ በጣም ብዙ አይደል? ከነዛ ውስጥ አንድ አጣሽ ላጤ
ለምን ለምንስ ከምንስ መንፈስ ምን አይነት መንፈስ ቢጋባብሽ ነው አንዱን አስለቅሽ የኔ ልደሰት ብለሽ የተነሳሽ? እባክሽን የኔ ውድ እህት ንቂ። እውነት አርግዘሻል ብዬ እኔ ካመንኩኝ የዛ ቀድሞች ያለው ማለት ነው። እኔ አላምንም። የምሬን ነው የምልሽ። ታውቂኛለሽ እኔ እና ሄርሜላ ሁሌም እመክርሻለሁ፣ ዛሬም ልምከርሽ። አብርሃም እየተጫወተብሽ ነው። ያስታውቅበታል፣ ፊቱ ያስታውቅበታል። ሩታ ጋ ነው ልቦ ያለው። የምሬን ነው የምልሽ። እቃ ነው እየተጫወተብሽ ያለው። ወዶኛል ብለሽ ይሆናል አይደለም። በቃ ሌላ ሙድ ውስጥ ነው ያለው። ሌላ ሙድ ውስጥ ነው። ንቂ ከእንቅልፍሽ። ቅዠታም ነሽ። ንቂ በቃ